በዛሬው ዕለት 0 ሲደመር 0 ውጤቱ 0 0 ሲደመር 1 ውጤቱ 1 የለም። ከአንድ ያነሰ ቁጥር የለም አይደለም። 0 ነው ከአንድ 0። ምን ሰሩ ኢትዮጵያውያን? ምንስ ተደራጁ? ምንስ ለሀገራቸው ለታሪካቸው ምን ቁም ነገር ሰሩ? ምንስ ፕሮግራም አወጡ? የእኛ ጌታ መድኃኔዓለም ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ የሚለው ቢረቃችሁ እንኳን አለ ስራዬን አይታችሁ መኑኛል። ሰው በስራው ነው የሚታወቀው። በአፍ ወይም በወሬ ሊሆን አይገባም እኮ። ስራዬን አይታችሁ መኑኝ ያለ ድውይ ፈወሰ፣ ረሃብተኞቹን አጠገበ፣ ሙታን አስነሳ፣ በሽተኞቹን ፈወሰ፣ እውር አበራ። ይህን ካደረገ በኋላ እኔ ከሰማየ ሰማያት መምጣቴን እንኳን ባታምኑ የምሰራውን ስራ አይታችሁ መኑ። አሁን ምን እንመን? አሁን እንደው ስራችንን ካሁን ከዚያ ጠላ ነው ካልነው መንግስት ከዚያ ከመጀመሪያው ከንጉሠ ነገሥቱ ጠላ ነው ብለን ነው ድንጋይ እየወረወር ነው። እዚህ ይለኛል የድንጋይ ወርወራ በጣም ይገርም ነበር፣ ይደንቅ ነበር፣ አስገራሚም ነበረ። እኔ አሁን በዚህ በአውሮፓ ዓለም ስኖር ከ18 ዓመት በፊት የነበሩ ያ ዕድሜ ያላቸው ሕፃናት ወደ ፖለቲካ አይገቡም፣ በወንጀልም አይያዙም። ጥፋት አጥፍተው እያዙም ማረሚያ እንጂ አንድ እስር ቤት አይገቡም። ስለዚህ የማይቀጡ የማይታሰሩ ልጆች ነበሩ በንጉሠ ነገሥቱ ላይ ድንጋይ የሚወረውሩት ይለኛል። ምኒልክ ትምህርት ቤት አብሬ ከወጣቶቹ ጋር ቁጭ ብዬ ያየሁትን ነው። አየሁ ብሎ ማውራት ደስ ይላል። ሰማሁ ብሎ ወሬ ማውራት ግን ባዶ 0 ነው። አዚያ ቁጭ ብዬ ያየሁትን ሳይ ድንጋይ የሚወረውሩት ደግሞ ፈተና ማለፍ የማይችሉት ነበሩ። ትዝ ይሉኛል በእውነት ፈተና ማለፍ የማይችሉ ወጥተው ቆርቆሮው ይመቱታል። ትምህርት ቤት ነው ትዝ ይለኛል። ትምህርት ቤት ስለሆነ ቆርቆሮ ሲዋይ መጣ ድልቅል ወጡና ሜዳው ላይ ይላል። ያን ጊዜ ከንቱ ደብተሩን የጣለ ፈተና ይወደቅ። ስለዚህ የማይረውት ለፈተና የሚወርቁ ነበረ ብዙ ጊዜ የሚወረቁ። ከዩኒቨርሲቲው ያሉት ምሁራኑ የለም አይወጡ ነበር ወደ ድንጋይ ወርወራ። ይገርማል። በዚህ አይነት ነው የፈረሰ። በጨዋታ ነው የኖረው የኢትዮጵያ ወገኖቻችን። ቀደም ያሉት ግን በጨዋታ አይደለም። እንዲያው የሚደነቁ ናቸው። ትናንትና ኧረ ይገርማል። እዚህ አሁን ኤሊያስን አውቃለሁ ይላሉ አዝመሪጌታ። እኛ አላውቃቸው ነው። ትናንትና ስለ ባዶ እግር አወራ ነበር። በባዶ እግር የሄደ ወታደር፣ ስንቅ የሌለው ወታደር። እስቲ እንዲፈረዱኝ ፍረዱ እስቲ። ስንቅ የሌለው ወታደር፣ በባዶ ጫማ የሌለው ወታደር። አብየት የነበረ ጀግንነት፣ የነበረ ልብ፣ ልቡን ለታሪኩ ለሀገሩ የሰጠ ነበረ። እግዚአብሔር በነቢያት አድሮ ነቢዩን ሰሎሞን ሲያናግር ልብህን ስጠኝ ነው ያለ። ልብህን ስጠኝ ነው። ልቡን ያልሰጠ የሃይማኖት መሪው፣ ወታደሩ፣ ሲቪሉ አጠቃላይ ልቡን ያልሰጠ፣ በተለይ ያን ጊዜ የነበሩት ልባቸውን የሰጡ አማኞች ስለነበሩ፣ ቆራጦች ስለነበሩ ስልጣን ሳይሆን የሃይማኖት የሀገር የወገን ፍቅር የነበራቸው። ፍቅር እኮ ነው። ፍቅር ከሌለ ፍቅር ካለ ፍርሃት የለም ይላል ወንጌላዊ ዮሐንስ። በፍቅር ውስጥ ፍርሃት የለም ይላል አይልም? በፍቅር ውስጥ ፍርሃት የለም። ፍቅር ስለሌለው የኢትዮጵያ ያሁኑ ትውልድ ኃይል ነው፣ ክፉ ነው፣ ምቀኛ ነው፣ ተንኮለኛ ነው። ነገር ግን ስራ ምንድን ነው? የት ነው?
እንዴት ነው ስራ ጥሩ ነው ስራው ጥሩ ነው ሳይሆን ከየት መጣ የሚል አናውቅም። ኢትዮጵያውያን ጥሩ አናውቅም። ታሪክ መስክር ከየት መጣ የሚባል የለም። ስራውና ሙያው ነበር የሚጠየቀው፣ ታሪኩ ነበር የሚጠየቀው። አሁን በስደት መጥቶ አንዱ ገለልተኛ ነኝ ይላል። አዎ ከሁለት ተከፍላለች ቤተክርስቲያኗ። የተከፈለችው ደግሞ በሃይማኖት አይደለም፣ በስነ ስርዓት በስርዓት በቀኖና። ይሄ ደግሞ የመጨረሻ ቀኖናው በእውነት መፍትሄ ሊያገኝ ይችል ነበር። እናንተ ክርስቲያኖች የልብ ጆሮ ይኖራችሁ። ይሄ ጆሮ ሳይሆን ልብ በሉ። ቀኖናው ቀላል ነበር፣ ይገርምላቸዋል። ለእኔ ቀላል ነው በጣም። ነገር ግን የማያምኑ የማይገባቸው በቤተ ክርስቲያን ላይ እጃቸውን ጫኑ። ይሄ ያበሳጫል አይደል? ይሄ ያበሳጨ። ይሄን እያወቁ በዚህ በውጭ ያሉት ቄሶች በሀገር ውስጥ ያሉት ቄሶች ይሻላሉ። ልብ በሉ። በውጭ ሀገር ያሉት ቄሶች ይህን እያወቁ በግሩፕ በጥላቻ በግሩፕ ምናልባት አቡነ ኤልያስን አቡነ መልከጼዴቅን ጠልፎ ከሆነ በዚህ መንገድ እንጂ ቀኖና መፍትሄ ሊያገኝ የሚችል ነበር። ዶግማ ነው መፍትሄ የማያገኘው። ዶግማ መፍትሄ ያገኝ ከባድ። ስለዚህ በእውነት ነው የምትለመኑ ለእኔ ለኤልያስም አይደለም፣ ለታሪክ፣ ለሀገር፣ ለእምነት። ባለፈው እንደተነጋገር እንዳትጠፋፋ። ወደ ገላትያ ወደ ኤፌሶን እያልክ የምታነበው በዚያን ዘመን የነበረችው ኤፌሶን አይደለችም አሁን ያለችው ኤፌሶን። በዚያን ዘመን የነበረችው ገላትያ አይደለም ያለችው አሁን ገላትያ ተለውጣ ሌሎች ሰዎች ነው ያሉባት፣ እስላሞች ናቸው ያሉባት። ነገር ግን ይህ የሆነበት ምክንያት እስበሳቸው ክርስቲያኖቹና የሃይማኖት መሪዎቹ ተደባድበው የተለያዩበት ዘመን ነበር። ስለዚህ አሁን በዚህ በውጩ የምትኖሩ ክርስቲያኖች ቄሶቹ መሪ እንዳይኖራቸው ነው እየፈሩ ነው። ልብ በሉ። እንተዋወቃለን። ሀዚያ ያለን ካህናት ነው። ድሮ ሀዚያ ቤተ ክህነት ከበላይ ልዩ ጸሐፊ ሆኜ ሲጻፍባቸው ደሞዝ ተይዞብሃል ይባላሉ፣ ከስራ ታግደሃል ይባላሉ። አመራር ስለነበረ ስለሚፈሩ አሁንም ያ ነገር እንዳይመጣብና በነፃ እንሁን የሚል ቄሶቹ ከዚያም ደግሞ ኃላፊ ከዚያም በላይ ደግሞ ሰባክያን እንደሚሉት ይህንን ህዝብ በታትነው አድርገው የኢትዮጵያ ህዝብ አሁን እንዲያውም ባለው ሁኔታ እጅግ በጣም አስቸጋሪ ባለው ሁኔታ ላይ ከህመም ላይ ህመም ከበሽታ ላይ በሽታ እየጨመሩናል። ከቁስላችን ላይ ቁስል፣ ከህማማችን ላይ ህማም፣ በታሪካችን ላይ ህመም ቁስል እየጨመርንበት ነው። እኛ ራሳችን ማንም አይደለም። ውሸት ድሮ ነጭ ነበር። እንዲያውም ድሮ አይ ነጮች አይ አውሮፓ ነበር። ውሸት አይደለም። አውሮፓውያን አይደሉም። ውሸት ራሱን በራሱ ቅድም እንዳልኩት ራሱ በራስ ልትጠፋፋ የፈለግ ራሳችን በራሳችን ልንጠፋፋ የፈለግ ጠባቂ መልአክ እየጠበቀ እንደ ቅድሙ እንደ ባህራን እግዚአብሔር በመላእክት በረቂቃን መላእክት እያስጠበቀን ነው እንጂ እኛ ኢትዮጵያውያን ለመጥፋት ራሳችን ለጥፋት ያዘጋጀን መሆናችንን መጠንቀቅ ያስፈልጋል። እናንተ እንደ በግ የምትነዳ ህዝብ ይሄ ስንቀድስ ቅዳሴው ስለ ጳጳሳት
ስለ ሊቃነ ጳጳሳት እየተነሳ ነው የሚቀደሰው። እሱን ትተው ነው የሚቀድሱ ቄሶቹ። አሁን እሱ በምን ምክንያት? ስርዓት ነው ቀኖና ነው። ለምን ተቆርቁረው ነው ታዲያ ገለልተኛ ነን እንደሚሉት? ለምን ተቆርቁረው? ለምን አስበው ነው? እስቲ ለምን አስበው ነው? ለጽድቅ ለኢትዮጵያ ቤተክርስቲያን ተቆርቁረው ለእናት ቤተክርስቲያን ለእናትስ ቤተክርስቲያን እስኪ እንዋቀስ። ኤልያስ ቅዱስ ጳውሎስ ምን አለ? እነዚህ አይሁድና አሕዛብ በአንድ ላይ ተቀላቅለው በተለየ በዚህ በቆሮንቶስ በጣም አስቸጋሪ ሆና ነበረ። የአይሁድ ምኩራብና የአሕዛብ ቅልቅል ተገኝቶበት የለም አልተገረዛቸው ወደ ክርስቶስ ወደ ይህ ልትቀላቀሉ አይገባም እያሉ ይውቋቸው ነበረ። አይሁዶቹ አሕዛብን በክርስትና አዲስ ፍጥረት አግኝተዋል። አሕዛብም አይሁድም በአንድ በክርስቶስ አንድ ማህበር ሆኗል። ነገር ግን አይሁዱ የተገረዘው ያልተገረዘውን አሕዛብ ይንቀው ነበር፣ ይጸየፈው ነበር። ኧረ ተው እባካችሁ አዲስ ፍጥረት አግኝተዋል በክርስቶስ። እኔ እንኳን አልተመካውም ማለት የሚመካ ቢኖር እኔ እበልጠዋለሁ። ደስ ይላል። ከብንያም ወገን ሆንኩኝ፣ በ8 ቀን የተገረዝኩኝ።